የዩቲዩብ ቪዲዮ መስራት እንደዛሬ ደስ ብሎኝ አያውቅም። ይህችን አስገራሚዋን ተክል ደግሞ ማስተዋወቅ ምንኛ መታደል እንደሆነ ልነግራችሁ አልችልም። ይህች ተክል ውጋት ለሚባለው አደገኛ በሽታ ምርጥ መፍትሄ ነች። ውጋት ለሚያማቸው ሼር አድርጉላቸው፣ እንዲጠቀሙ አድርጉ። እንደዚህች ተክል ፈዋሽ አይቼ አላውቅም። ፎቶዋ ላይ በደንብ ተመልከቱ። ይህች ተክል የአህያ እሾህ ትባላለች። እንደየአካባቢው ልዩነት ሊኖራት ይችላል ስም ማለት ነው። በደንብ ዙም አድርጋችሁ ይዋት። አጠቃቀም ይህችን ተክል ስሯን ይቁረጡ። 7 ቦታ ወይም 7 ስር ይቁረጡ። የዚች ማለት ነው። ከእያንዳንዱ ስር ላይ አንዳንድ ይቁረጡ ይውሰዱ። ከዛ 7ቷንም ይጠቅልሉና በሆነ ወረቀት ነገር ይጠቅልሉ። ከዛ ውጋት በሚሰማበት አካባቢ የጎን ሊሆን ይችላል፣ የጀርባ ሊሆን ይችላል፣ የደረት ሊሆን ይችላል። ውጋት በሚሰማበት አካባቢ ላይ በልብስ ውስጥ አድርገው ያንጠልጥሉ። ከ2 እስከ 3 ሰዓት ባለው ውስጥ ፍቱን ለውጥ ታሳያለች። ተጠቀሙባት። ውጋት ላለው ሰው ሼር አድርጉ፣ ሰብስክራይብ አድርጉ። ኢትዮጵያዊነት ታላቅነት። በነገራችን ላይ በዚህ ቻናል ውስጥ ከ270 በላይ ለባህላዊ መድኃኒት የሚሆኑ ተክሎችና አጠቃቀማቸውን የያዙ ቪዲዮዎች አሉ። ተጠቀሙ።